ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ ውዶቼ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ? ደህና ናችሁ? ሁሉ ሰላም። እንግዲህ ሼር ኮፕሊንክ እና ሰብስክራይብ እያደረጋችሁልኝ እንግዲህ ወደ ዛሬ ኬክ አሰራር ነው ማሳያችሁ። ይህ የኬክ አሰራር ነው። እስኪ አብራችሁኝ ቆዩ እላለሁኝ። ያው እንግዲህ ሁሉንም እንደምታዩት እዚህ ጋር የምንሰራባቸውን ግብአት አዘጋጅቻለሁ። ያው እንደምታዩት እንቁላል 3ም ሆነ 4 እንቁላል እንደየመጠናችሁ እንደዚህ ትንትላላችሁ እና ስኳር፣ ወተት፣ ዘይት። አሁን ስኳሩንና ወተት እንቁላሉን አንድ ላይ በመፍጫው በአዋህደዋለሁ። እንደዚህ ያርገን በደንብ አርገን ስኳርና እንቁላል በጣም እንትን ይላል። ስኳሩ መጥፋት አለበት በደንብ ሆኖ አረፋ እስኪወጡ ድረስ ማለት ነው። ከዛ በኋላ እንግዲህ እንደዚህ እንደምታዩት እናዘጋጅና ከዛ በሌላ ብረት እንትን ዘይት እንጨምራለን። ማማሰያው ይሄ በደንብ የሚያዋህደው ይሄ ያለ እንትኑ ለሱ በደንብ እናዋህደዋለን ዘይቱን እና እዚህ ጋር በግማሽ ብርጭቆ ያያችሁት የብርቱካን ጭማቂ ነው። የብርቱካን ጭማቂ 1 ብርጭቆ ወተት አርገን እንጨምራለን። ሁሉንም እናቀላቅለዋለን ማለት ነው። እንደዚህ እንደምታዩት ማለት ነው። በደንብ አርገን ከዛ ዱቄት ማለት ነው በትልቁ በዚህ ሙሉ 2 ትንሽ እየቀጠነ ካለባችሁ ትንሽ መጨመር ትችላላችሁ። እንደምታዩት በጣም አዋህጀዋለሁ። እዛ ጋር ለብቻ ያስቀመጥኩት ሰሃን ከዚህ ቀንሼ ያለው አሁን እንደምታዩኝ ማለት ነው። በደንብ አርጌ ከመታወት ካዋሃድኩት በኋላ ዱቄቱንና እንትኑን በደንብ አርጌ እንደዚህ እንደምታዩት ከዛ ወደዛ የተወሰነ ግማሽም ባይሆን የተወሰነ ቀንሳለሁ ማለት ነው። የዱቄቱ የቾኮሌት ዱቄት እንትኑ ካላችሁ እንዳሳየዋችሁ ቅድም ማረግ ትችላላችሁ። ወይ ደግሞ የካካው የቾኮሌት የካካው እንትን ዱቄት ካላችሁ እሱን ትጨምራላችሁ። አሳያችኋለሁ አሁን እኔ ማለት ነው። ይሄንን የተወሰነ ካላችሁ እሱን ጨምሩት። ይሄ ከዚህ ማለት ነው። ይሄ እንደዚህ ነው ለብቻ እንትን ማለት ነው። ይሄን ለብቻ በሌላ ጊዜ በኬክ በክሬም በቾኮሌት ክሬም አሰራር አሳያችኋለሁኝ ለብቻው ማለት ነው። አሁን እኔ የካካው ዱቄት ጨምሬ ከዚህ የተወሰነ እንትን ጨምሬበታለሁ። ያው እንደምታዩት እየፈጠምኩኝ ነው። እንትኑን በዘይት ወይም በቅቤ ሙሉውን እንቀባዋለን የኬኩን መጋገሪያ፣ ምክንያቱም እንዳይይዝብን ማለት ነው። ምክንያቱም ዝም ብለን ካረግነው ኬኩ ሊወጣልን አይችልም። ድርቅ አርጎ ይዘዋል እዛው ጭብጥ አርጎ እና ይሄንን በካካው ዱቄት እንትን ያልኩት ደግሞ እንደዚህ አብሬ ከለር እንዲሰጠው ጨምራለሁ ማለት ነው። የተለያየ እንትን እንደሌለን ለየብቻ እንደፈለጋችሁ ማለት አንድ አይነት መጋገር ትችላላችሁ። እንደዚህም ከፋፍላችሁ ማድረግ ትችላላችሁ። ያው እኔ ለቤት ስለሆነ እንደዚህ እንደተመቸኝ አርጌ ጋግሬያለሁ። ልጆች እንደዚህ ይወዳሉ እና እንደምታዩት እንደዚህ አርጌ ያለው አሁን እንትኑ ፍሩኑን አግሜው ስለነበረ ከትቼዋለሁ ማለት ነው። 40 ደቂቃ ይበቃዋል። ከዛ በላይ እንዳታቆዩት።
ያው እንግዲህ ይኸው ኬኩ እንደበሰለና እንዳልበሰለ እንደዚህ እንነካዋለን። ትንሽዬ ይቀረዋል፣ ትንሽዬ እንደዚህ እና የተወሰነ እናቆየዋለን ማለት ነው። ከዛ እናወጣዋለን። ቀለስ ሰዓቱን ደቂቃውን ጨርሶታል ማለት ነው። እንደምታዩት እንግዲህ ይህን የመሰለ ኬክ ጋግረናል ማለት ነው። እንግዲህ በቤታችሁ ሞክሩት፣ በጣም ደስ ይላል የእውነት። ያው እንግዲህ እኔ ቀለል አድርጌ ነው ያሳየኋችሁ። ያው በሌላ ቀን ደግሞ አሪፍ የሆነ የኬክ በክሬም አሰራር አሳያችኋለሁ። ትንሽ በረድ ካለ በኋላ እንደዚህ መገልበጥ ትችላላችሁ። እንደምታዩት አያችሁ፣ ቅድም ያደረኩት ዘይት አሪፍ ስለነበረ ይኸው እንግዲህ እንደዚህ ያለ የዳቦ ኬክ ጋገርን ማለት ነው። እንግዲህ እንዴት ነው? እንዴት አያችሁት? ወደዳችሁት? እንግዲህ እንደምታዩት ባይ ባይ፣ ሰላም ሁኑልኝ። አመሰግናለሁ ስለነበረን ቆይታ። አዎ ብዙ ጊዜ እየጠፋው ነው፣ ትንሽ ቢዚ ሆንኩኝና ያው ትኩስ ስለሆነ ይኸው እንግዲህ አሁን ብዙ እንትን አይልም። ይሄው እንደምታዩት ላቦቱ ትኩስ እየወጣ ነውና ሲቆይ ፍርፍር ይላል። በጣም ደስ ይላል። እና በተረፈ ሰላም ሁኑልኝ። ወዳችኋለሁ። ባይ ባይ። አይዞሽ በርቺ ስለምት